የወንጀል ክስ ማቅረብ ያለብን በምን ያህል ጊዜ ውስጥ ነው? የይርጋ ዘመኑ እንዴት ነው የሚቆጠረው? እንዴት አደራችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። በወንጀል ጉዳይ ማንኛውም ነገር ክስ ለማቅረብ የጊዜ ገደብ አለው። ስለዚህ የወንጀል ጉዳይም መደበኛ ክስ በወንጀል ጉዳይ ላይ ለማቅረብ የራሱ የሆነ የጊዜ ገደብ አለው። ስለዚህ ለምሳሌ ድርጊቱ ወይንም ወንጀሉ የሞት ቅጣት ወይንም ደግሞ ጽኑ የእድሜ ልክ እስራት የሚያስቀጣ ወንጀል ከሆነ የተሰራው ይህ መደበኛ ክስ መቅረብ የሚችለው እስከ 25 ዓመት በ25 ዓመታት ውስጥ ነው። አንደኛ። ሁለተኛ ከ10 ዓመት በላይ እስከ 25 ዓመት ጽኑ እስራት የሚያስቀጣ የወንጀል ድርጊት ከሆነ ይህንን ክስ ማቅረብ የምንችለው በ20 ዓመታት ውስጥ ነው። ሌላው ከ5 ዓመት በላይ እስከ 10 ዓመት ለሚደርስ ጽኑ እስራት የሚያስቀጣ የወንጀል ድርጊት ከተፈጸመ ክስ ማቅረብ የምንችለው በ15 ዓመት ውስጥ ነው። ከ5 ዓመት በማይበልጥ ጽኑ እስራት ለሚያስቀጣ ደግሞ ከ5 ዓመት በማይበልጥ ማለት እስከ 5 ዓመት ድረስ ላለው ጽኑ እስራት ደግሞ በ10 ዓመታት ውስጥ ክስ ማቅረብ አለብን። ከ1 ዓመት በላይ በቀላል እስራት ለሚያስቀጣ ድርጊት ደግሞ በ5 ዓመታት ውስጥ ክስ ማቅረብ አለብን። እስከ 1 ዓመት በቀላል እስራት የሚያስቀጣ ወይንም በመቀጮ ብቻ የሚያስቀጣ የወንጀል ድርጊት ላይ ክስ መመስረት ከፈለግን ደግሞ እስከ 3 ዓመት ድረስ ማቅረብ ይኖርብናል ይለናል የወንጀል ሕግ አንቀጽ 217። አመሰግናለሁ።